ባለፈው ሳምንት ፒኮክ ጋር ጠብቂኝ የሚል ጽሑፍ አንብቤላችሁ ነበር። ውዴ የትም አትጠብቂኝ የሚለውን ደግሞ የባይሉ ገብረ እግዚአብሔርን ዛሬ ልጋብዛችሁ። ፒያሳ ማህሙድ ጋር ጠብቂኝ፣ ቦሌ ፒኮክ ጋር ጠብቂኝ፣ መርካቶ ምዕራብ ሆቴል ጋር ጠብቂኝ፣ 4 ኪሎ ጆሊ ባር ጋር ጠብቂኝ፣ ሽሮ ሜዳ መዶሻ ጠጅ ቤት ጋር ጠብቂኝ የደላቸው ይባባሉ። ውዴ እኔ ግን እላለሁ የትም አትጠብቂኝ። ፒያሳ፣ ፒኮክ፣ ምዕራብ ሆቴል፣ ሽሮ ሜዳ፣ ካሳንቺስ የምቀጥርሽ ምን እንድታይ፣ ምን እንድታደርጊ፣ ምን እንድትሰሚ፣ ምን እንድትጠጪ፣ ምን እንድትበይ። ጉድ እኮ ነው። ትውልድ ይዳን፣ በእኛ ይብቃ። ውዴ እነሱ ወገኞች ናቸው። ፒያሳ፣ ቦሌ፣ መርካቶ ሲባባሉ አንዳች የሚታይ ተአምር አለ ብለሽ እንዳትጠብቂ። በዛም ብትሄጂ በዚህ ጠጅ ቤት ገባሽ፣ ድራፍት ቤት፣ ቡቲክ ደጃፍ ላይ ቆምሽ፣ ጫት መሸጫ ሱቅ፣ ጭርተራ ወረድሽ፣ ጎማ ተራ፣ የሚታየው የሚሰማው የሚተነፈሰው ሁሉ የማያምርበት ከቀልቡ ያልሆነ ሕዝብ ወዲያ ወዲህ ወዲያ ወዲህ የሚልበት ነው። አይ ውዴ ቀለብ ከሌለ ቀልብ ከየት ይመጣል ብለሽ ነው። ፒያሳን ያየሽው እንደው ለነገሩ ምኑ ይታያል? አካል ጉዳተኛው እግዚአብሔር የቀማውን አካል ወደ ገቢ ማስገኛ ቀይሮ መሬት ላይ ተነጥፎ ሲለምን ማለፊያ ይነሳሻል። እናቲቱ 2 ጡቶቿን ልጆቿ አፍ ላይ ደቅና ራቁቷን አስፓልት ላይ ተቀምጣ እንቅፋት ትሆንብሻለች። ጎረምሳው ከፒያሳ የሚሰፋ እጁን ፊትሽ ላይ ዘርግቶ ዛቻና ማስፈራሪያ በተቀላቀለበት ማጉረምረም ራበኝ 5 ብር አምጣ ያስደነግጥሻል። እንዴ ብራችን የሚጀምረው ከ5 ብር ሆነ እንዴ? አረ እኔም ከነጋ ህልባፊ አልዞረም ካልሽው እጅሽን ቀብ አድርጎ ራበኝ ይልሻል። በድጋሚ አይኑን አፍጥጦ ካልሰጠሽኝ ዋ መሆኑ ነው። እነዚህ ትናንሽ መንግስታት በእህል ውሃው የምንቀረጠው አንሶ ለእግዚአብሔሩም አየር ቀረጥ አምጡ ሊሉን ነው እንዴ? እግዚኦ በዚህ ደካማ አቅማችን የተሸከምናቸው አነስተኛና ጥቃቅን መንግስታት መብዛታቸው። በነገራችን ላይ ውዴ 2 ልጆቿ አፍ ላይ ጡቷን ደግና ወደምትውለው እናት ልመልስሽና ልጆቹ ጡት እየጠቡ ይሆን ገቢ ለማስገኛ ቲያትር እየሰሩ በውል ማወቅ አልቻልኩም። ግን ይገርምሻል ውዴ ልጆቹ ቀኑን ሙሉ አፋቸውን እናታቸው ጡት ላይ ደግነው የሚጠቡ ከሆነ የሴትየዋ ጡት የማያልቅ ወተት ተሸክፏል ማለት ነው። ታዲያ ለምን ትለምናለች? ልጆቿን ቀኑን ሙሉ ወተት ስታጠጣ እንጂ ራሷ ምንም ስትጠጣ አትታይም። ውዴ የትም ጋር ጠብቂኝ እሺ ያልኩት እነዛ ነዳያንን በመጠየፍና በመሰልቸት ብቻ አይደለም። በልመናና ፍርፋሪ ያላደገ ማን አለ ብለሽ ነው? የሎተሪ ሻጩን ትርክስ ቀላል ነው እንዴ? ኪሴ ውስጥ ያለችውን 10 ብር ምን ላድርጋት እያልሽ በምታሰላሲበት ቅጽበት 4 ሚሊዮን ብር 4 ሚሊዮን ብር የሚሉ የሎተሪ አዟሪዎች ይቀቡሻል። አረ ተው አንተዬ እኔ ዕድል የለኝም ዞር በል ከፊቴ ብለሽ ማባበል ስትጀምሪ አረ ነው በርሱ ስራ ትግቢ ሰጭም ነሽም እርሱ ብሉ ለፈጣሪ አስጠቆርሻል። ታዲያ በየትኛው አንጀትሽ ጨክነሽ ትሄጃለሽ? አረ ምኑ ቅጡ ውዴ የመጽሐፍ ሻጩ፣ የጫማ ሻጩ፣ የሳህን የቢላ ሻጩ፣ የሶፍት የውስጥ ሱሪ፣ የሙዝ የብርቱካን የሕፃናት መጫወቻ ሻጩ ሁሉ በነጻ ይሰጥ ይመስል ጩኸታቸው ቀላል ነው እንዴ? መርካቶ ብትሄጂ ወደ ቦሌ ብትሰደጂ ከነዚህ ሰዎች ሁከትና ግርግር አታመልጭ። ስለዚህ ውዴ የትም አትጠብቂ። ስለ እግዚአብሔር ስለመቤቴ ከመለምን ብዬ ነው ይችን ሽጨም ማድር ባክሽ ሶፍት ግዢኝ የሚሉትን የደቀቁ ባልቴት አንጀትሽ ችሎ እንዴት ያልፋል? እንዴትም። ታዲያ በባዶ ኪስ አየር መቀበል በማይቻልበት ከተማ እንዴት ሰው ማለትስ ጋር ጠብቂኝ ይባባላል? ድሮ ውዴ ሰው ነበር ወደ ገበያ የሚሄደው። ዘንድሮ ግን ገበያው ራሱ ነው ሰውን እያሳደደ መድረሻ ያሳጣው። መቼም አዲስ አበባ ከተማ መንገድ ከወጣሽ ባትበይ ባትጠጪ ለትራንስፖርት ባታወጪ ከውጭ አትድኝም። ታዲያ እኔ አቅምሽን እያወቅኩ ለምን ማንትስ ጋር ጠብቂኝ እያልኩ አደክምሻለሁ? ውዴ ወደ ቦሌ ፒኮክ ለሄድ ብለሽ ከምትነሺ ወደ ባሌ በእግርሽ ጉዞ ብትጀምሪ ይቀላል።
የመንገድ ግንባታው ገና ከመፍረስ ፈቅ አላለም። በዛ ላይ ታክሲ ወረፋም እየጠፋ ነው። ቦሌ ፒኮክ ጋር ቀጥረሽ በምን መተሽ በምን ልትመለሽ? አረ ምንስ እየቀመሽ ልትጠብቂኝ? ጸሐፊው እንዳለው ፒኮክ የሚገኙ ምግብ ቤቶች ለንትን ሰፈር ልጆች ከውጭ የሚታዩ እንጂ የሚገባባቸው አይደሉም። ውዴ፣ የአዲስ አበባን ግንባታ ለየት የሚያደርገው ብዙ በማፍረስ መጀመሩ ነው። ግንባታው እስኪያልቅ እኛ ማለቃችን ነው። ታዲያ አንቺ ምኑን ጋር ጠብቂኝ ልበልሽ? አትጠብቂኝ አይሻልም? እንደው እድልሽ ሰምሮ ወረፋ ደርሶሽ በታክሲ ከየትኛውም አቅጣጫ ወደ 4 ኪሎ ከመጣሽ የሚያበሳጭሽ ነገር ቁጥር የለውም። ብስጭትሽ የሚጀምረው ገና ለነፍሳችሁ ይችን ሲዲ ገዙ የሚል የሥጋ ዳሪው ጩኸትን ስትሰሚ ነው። የለማኙን፣ የሊስትሮን፣ የመንገደኛውን መንገድ በመኪና ዘግተው እግዚአብሔር ጎጆዬን ሙሉ አደረገው መንፈሳዊ ሲዲ በ25 ብር ምእመናን ብለው ይጮሁብሻል። አሬ መንግሥት ያለህ ብለሽ ብጮይ የሚሰማሽ የለም። መንግሥት ጎጆአችን ጎዶሎ መሆኑ ስለሚያውቅ ሙድ እየያዘብን ይሆን ተያለሽ መልሰሽ። በዚህ ላይ አነስተኛና ጥቃቅኑ ድንኳን ዘርግቶ ቀበቶ ሸበጥ ጠጅ ሲሸጥ የሚታየው ትርምስምስ አይምሮ ያውካል። ውዴ እንዳትሸወጅ። እነዚህ አነስተኛና ጥቃቅኖች ስማቸው እንጂ ዋጋቸው ጥቃቅን እንዳይመስልሽ። እኔ የምለው ግን አነስተኛና ጥቃቅን ማለት ጠጅ በጎዳና ማለት ነው እንዴ? ከሌላው ገበያ የጠጁ ገበያ እኮ ይበልጣል። ይገርማል። መደራጀት መቼም ሸጋ ነው። ተደራጅቶ መንገድ መዝጋት፣ ተደራጅቶ ሰውን መቀጣጠሪያ ማሳጣት፣ ተደራጅቶ የቃን ዋጋ ማስወደድ፣ ተደራጅቶ በጠጅ ሕዝብ ማስከር ከአሸባሪነት በምን ይለያል ጎበዝ? መንግሥት ስላደራጅ። ውዴ ባክሽ የትም አትጠብቂኝ፣ የትም አልጠብቅሽም። ፒያሳ ማሙድ ጋር ጠብቂኝ፣ ፒኮክ ቦሌ ጋር ጠብቂኝ፣ መርካቶ ምዕራብ ሆቴል ጋር ጠብቂኝ ያሉትም ሰዎች የቆጠሯቸውን ቆንጆዎች እስካሁን አያገኟት አላቅም። ብቻ አንዱ ሲቀጥር አይቶ ሌላው ማንትስ ጋር ጠብቂኝ ማለቱ አግባብ አይደለምና ባክሽን የኔ ውድ የትም አትጠብቂኝ። በመቀጠል ደግሞ ጣል የሚለውን ልጋብዛችሁ።